ትውልዷ ወላይታ ሶዶ የምትኖረው ደግሞ አዲስ አበባ። የዛሬው ውሏችን የሚሆነው የልጄን የሁለተኛ ዓመት ልደት ክብረ በዓል ለማክበር ነው። እቱዬ እኔ እናት ልነሽልኝ የዛሬ ቀውጢ እንግዳችን ዛሬ የመጀመሪያችን ይሆናል። የአባቶችን ጫማ ማጸዳል ተስማማናል። ስለዚህ የልጄ ልደት እናከብራለን። ማዕድ ፕሮግራም አለ። ቤቱ በደንብ ስለሷን ደግሞ ቁጭ ብለን እናወራለን። ድምፃዊት ሞዴል ይሄ ጃኬት ባይዘው የሷ ነው። ዘረፋ ነነነነ ዘረፋ እንደዚህ ይቻላል። ዛሬ ረፍዶብናል። ሲኒማ እየሄድን ነው። አሪፍ ፊልም ጋብዙን ይመስለናል። ከዲቦ ከነቤቱ ከነ እጹብ ውጪ አብራችሁ ቆዩ። ስቴጅ ዛሬ ነይ እናት ዘመን ሲኒማ ሶስተኛ ፎቅ ላይ ያለ እዚህ ንብ ባንክ ህንፃ። ስለዚህ ሶስተኛ ፎቅ እንወጣና ዛሬ አዘግተን ፊልም እናያለን። ስቴቱ አብራችሁን ቆዩ። ቤተሰብ እንግዲህ ዛሬ የምንገኘው ሲኒማ ልናይ ነው። ሲኒማ ብቻ አይደለም፣ እንደምትመለከቱት ቲያትር ቤትም ነው። ዘመን ሲኒማ ይባላሉ። ጥሪያችንን ስናቀርብላቸው በጣም ደስተኛ ሆነው ስለ ጀለስ ፊልም የማየት ፍላጎቷን ሰሙና ለምን ሰብሰብ ብላችሁ አስመጡን ተባለ። ስለዚህ ቅድም ሊስትሮ ሰርተናል። ሙሉ ቤቱን አዘጋለሁ ብሎ ነበር የቤቱ ባለቤት። የምሩንም ሙሉ ቤቱን አዘጋለ። ስለዚህ እኔ እሷ ሁለት ሌላ ጓደኞቼ አሉ፣ ካሜራማንም ጭምር ሙሉ ሲኒማ ዘግተን ብቻችንን ፊልም እናያለን። ስንቶቻችሁ ግን 4 ኪሎ እንትን እንዳለ የመጀመሪያሽ ነው አይደለ? አዎ የመጀመሪያ ነው። ጸዴ ነው አይደለ? በጣም ጸዴ ነው። እንዴት አይሽ? ዋው በጣም ነው ደስ የሚለው። የሆነ ደስ የሚል ነገር አለው። በጣም ማለት አሳየልኝ እንደዛ አካባቢው ወደዛ ዞርልኝና ዘመን ሲኒማ እና ቲያትር ይባላሉ። በነገራችን ላይ አድዋ ሙዚየም ውስጥ አላቸው። እንዲሁም ደግሞ ወጣትና ህፃናት ፍላሚንጎ አካባቢ ይዛም አላቸው። እዚህ ለምን እንደመረጥኩ ልንገራችሁ። ቤቱ ተዋናይ መሆን ትፈልጊያለሽ? አዎ። ዛሬ ሲኒማ ቤት አይደለም የሚያመጣና ሲኒማ ብቻ ሳይሆን ቲያትር ቤትም ነው። በቅርቡ ቲያትር እንግዲህ ከፍታሉ። የሆነ ሀሳብ አስቤያለሁ። ከተሳካልኝ እዚሁ ስቴጅ ላይ ቲያትር እናሰራታለን። ዋው ደስ ይለኛል። ውስጡን ላሳያችሁ ና ተከታተሉ። የጥላሁን አድናቂ ነሽ? ቴዎድሮስ የቴዎድሮስ ታደሰ አድናቂ ነሽ? እንዴት ነሽልኝ? ዛሬ 400 ወንበር ሙሉ አዘግተን ፊልም ልናይ ነው። በዚሁ አጋጣሚ ቤተሰቦች፣ እኔ ብቻ አይደለሁም ወንድ ካሜራማንም ወንድ አለ። አደራ ነይ ዲቦ አትሸሺ። ነይ ሮጥ ተከተለ። ይሄ የምትመለከቱት አዳራሽ ቲያትርም ይዘጋጁበታል። ከዛ በዘለለ ፊልምም ይዘጋጁበታል። ዘመን ሲኒማ ይባላሉ። ቲያትር ባይዘዌ በመሃል አይወጣም። እሺ ቤተሰብ አሳይልኝ። እጅግ በጣም የሚያምር ሰፊ አዳራሽ ነው። ብዙ አይዲያዎች መተውልኛል። ታውቃላችሁ አዳራሽ የሚመጣልኝ አይዲያ ብዛቱ። ለማንኛውም እዚህ መድረክ ላይ ቢቱ ቲያትር እንድሰራ እናደርጋለን። የቪዲዮ ግን ስንት ከገባ ከተተኮሰ ስንት ይገባ? 10 ማለት ነው። 50
በዩቲዩብ ታሪክ ለመጀመሪያ ጊዜ የኔ አካውንት ከ28 ሰብስክራይበር ወደ 1000-2000 የሚገባበትና 50,000 ቪው የሚያገኝበት እድል ይሄ ነው። ቤተሰብ ፊልሙን አብረን እናያለን። እንትና ቲያትር ሊሰሩ ነው። ነይ እስኪ አንቺ አረኔ ውጪ እንዲያው ከጀርባ ምንድነው መሰሪው? ዋይ ለማንኛውም እሺ አብራችሁን ቆዩ። ይህ የምትመለከቱት ቦታ ቪአይፒ መቀመጫ ያለበት ቦታ ነው። እንግዲህ